ሰላም ስሜ ፍርቱና ይባላል። ዛሬ የመጣሁት በህይወቴ ውስጥ አገኘሁት ብዬ የማስበውን ሌሰን ሼር ለማድረግ ነው። ይጠቅማችኋል ብዬ አስባለሁ። እንደምትወዱትም ተስፋ አደርጋለሁኝ። ኦኬ እንግዲህ የሰው ልጅ በህይወት ውስጥ ሲኖር ይነስም ይብዛም የሆነ ሰፈሪንግ ይኖራል አይደለ? ብዙ ስቃዮች ልናይ እንችላለን። ሁሉም በየአቅሙ የሚፈተንበት ፈተና ልካለና አንዳንድ ጊዜ ልክ በዛ ሞመንት ላይ ስንሆን በጣም የከበረ ከኛ በላይ ፈተና የበዛበት እንደኛ የተፈተነ ያለ እስከማይመስለን ድረስ ህይወት በጣም አሰልቺ፣ በጣም በፈተና የተሞላ ለምንድነው የምኖረው ለምንድነው የምነሳው ብለን ከፈጣሪ ጋር እስከምንጣላ እስከምንደርስ እዛ ደረጃ ድረስ ሁሉም ነገር ሊከብድ ይችላል። እና I know how it feels በዛ መልኩ አልፌ ስለማቅ ማለት ነው። that's why እዚህ ያለሁበት ምክንያት ሼር ለማድረግ ማለት ነው። እና አንዳንድ ጊዜ ከባድ የሆኑ ነገሮች ይገጥሙናል። ልክ ስናየው ገንዘብ ይሰራልኛል ብር ያመጣልኛል ብለን ያሰብነው በጣም በቃላባችን ያፈሰስንበት ነገር ላይሳካ ይችላል። ወይም ደግሞ በህይወትም ቢሆን በግንኙነቶች ውስጥ ሊሆን ይችላል፣ በትምህርት ሊሆን ይችላል፣ በብዙ ነገር ምን ቸገርበት ነገር ሊኖር ይችላል። even በፋሚሊ ውስጥ ብዙ ሰፈሪንግ ልናሳልፍ እንችላለን። እና በዚህ ሁሉ መሃል ግን አንድ ማወቅ ያለብን ነገር ቀና ያለ ቀን ያልፋል የሚል አባባል አለ። እና I think በጣም ትክክለኛ ሆነ አባባል ነው። ምክንያቱም አንዳንድ ሁኔታዎች ሲመጡ የሚጨፈልቁን ሁኔታዎች ሲመጡ ተጨፍልቀን የምናልፍ ከሆነ ያው ተጨፍልቀን ቀረን ማለት ነው። ግን ያን ጭፍለቃ የሚመስል ችግር ሰርቫይቭ አድርጎ ተቋቁሞ ማለፍ የሚችል ሰው ግን ቀጣይ የሚመጣውን ነገር የሌሊቱን ጊዜ የሌሊቱን ጨለማ በብልሃት ውስጥ ማሳለፍ የሚችል ሰው፣ በጥንካሬ በጽናት ውስጥ ማለፍ የሚችል ሰው የንጋቱን ፀሐይ ማየት ይችላል። ነገር ግን ልክ ምሽት ላይ ያለ የሚቸገር ሰው ነገን ለማየት የማይችል አይነት ሰው ከሆነ እንዴት ነው የጧቱን ብርሃን ማየት የሚችለው? እዛው ደግሞ ይወድቃል ማለት ነው። እና የንጋታውን ፀሐይ ለማየት ኢነርጂ አይኖረውም ማለት ነው። ሰው ምን ለማለት ፈልጌ ነው? አሁን ላይ ብዙ አይነት ፈተናዎች በዙሪያችን ሊኖሩ ይችላሉ። ግን በቃ ወደድንም ጠላንም ላይፍ እና በህይወት እስከኖርን ደግሞ ፈተናዎች ይኖራሉ። ይሄ ፈልገን የምናመጣው ፈልገን የምናስኬደው ነገር አይደለም። ሀብታም እንሁን ድሃዎች እንሁን ምንም ነገር በህይወታችን ውስጥ ቢኖር ፈተና መኖሩ የማይቀር ነገር ነው። ሶ ግን የሜን ፖይንቱ ምንድነው? በፈተና ውስጥ እንዴት ሰርቫይቭ አድርገን እናልፋለን ነው። አንድ አባባል አለ። ምንድነው? ህይወት እናንተ ላይ ምን አመጣችሁ የሚለው 10% ይይዛል ህይወታችሁ ላይ ያለው ነገር። 90% የሚሆነው ግን እናንተ እንዴት ሬስፖንድ ታደርጋላችሁ የሚለው ነው። አይ ኖ sometimes በቃ በሞትኩ ብለን የምንመኝበት በጣም በቃ አስቸጋሪ የሆነ ሁኔታ ውስጥ ልንሆን እንችላለን። ግን በዛ ሁሉ ሁኔታ ውስጥ አልፈን መጠንከር ከቻለን አሸናፊዎች መሆን ከቻለን ሰርቫይቭ አድርገን እንቀጥላለን። ምክንያቱም አሁን የምንኖርበት ዓለም ሰርቫይቭ ያደረገ ማሸነፍ የሚችል መቋቋም የሚችል የሚቀጥልበት፣ የደከመ ሰው ግን ወድቆ እዛው የሚቀርበት ዓለም ነውና ሁልጊዜ ሰርቫይቭ ለማድረግ ሁልጊዜ ለመጠንከር የተሻለ ሰው ለመሆን ማንጠር አይነት ሰዎች ከሆነ at the end of the day ብዙ የምናደርገው ነገር ሊኖር ይችላል ማለት ነው። ብዙ ሰዎች አሉ ይሄንን ጊዜ ለማለፍ ሳይችሉ ቀርተው ራሳቸውን ያጠፉ ሰዎች አሉ። በቃ ከሀገር የጠፋ ሊሆን ይችላል። ብቻ በጣም በተስፋ መቁረጥ ውስጥ ብዙ የሚያሉት ነገር አለ። ግን ዋናው ማወቅ ያለብን ነገር ያው መሽቶ አይቀርም አይደለ? አንድ ቀን መንጋቱ አይቀርም፣ ይኖራል ብርሃን። እሱም ተስፋ እያደረግን ነው መኖር ያለብን። እና እስኪ እንስሳትን እንመልከት። እንስሳትን ስናይ ለምሳሌ አሁን አንድ ቢራቢሮ ያቺን የምታምር ቢራቢሮ ከመሆኗ በፊት በፈለገችበት እየበረረች የምትሄደዋን ያቺን ቆንጆዬ ፍጥረት ሰው ሁሉ የሚወዳትን ያቺን ፍጥረት ከመሆኗ በፊት ትል ነበረች አይደል? ትንሽዬ ትል ነበረች እና ያቺ ትል በጣም የምታስጠላ ነበረች ምናምን ነገር አይደለ? ከዛ ግን የሚገባትን ምግብ ትበላለች፣ ልክ ጊዜዋን በትዕግስት ትጠብቃለች። ከዛ እነዚህን ሁሉ ነገር አልፋ ከጨረሰች በኋላ ግን መብረር ትቀጥላለች። እና አንድም ሰውም ለህይወቱ ሲኖር ልክ ትሏ ከትልነት ወደ ቢራቢሮነት እንደሆነች ሁሉ እንደተቀየረች ሁሉ አንድም ሰው ደግሞ ከኖርማል ሰውነት ታላቅ ሰው እንዲሆን የተሻለ ማንነት፣ የተሻለ ስብዕና፣ የተሻለ ህይወት እንዲኖረው ያቺ ትል ፔሸንት ሆና ነበር። ይህም ሰው ፔሸንት መሆን መቻል አለበት። ያቺ ትል የሚያስፈልጋትን ምግብ ስትበላ ነበር አይደለ? እኛም ደግሞ ግሬትነስ እንድናገኝ የሚያስችለን ነገር ምንድነው?
ትምህርት ነው አይደለ? ትምህርት ፎርማል ትምህርቱን ሳይሆን ግን በህይወታችን ውስጥ ከሌሎች ሰዎች ሊሆን ይችላል፣ ከራሳችን ሊሆን ይችላል፣ ብስለት ሊኖረን ይገባል። ያንን ነገር ወደፊት የጠየቅነውን ኢማጂን ያደረግነውን የወደድነውን የምንኖርለት አላማ ነው ብለን የምናስበውን ነገር ለማግኘት የሆነ ፐርሰናሊቲ ያስፈልገናል። እሱን ደግሞ አቺቭ ለማድረግ በዛ ሲቹዌሽን ውስጥ ማለፍ አለብን። ምንድነው የሚባለው? ወርቅ አለ አይደለ? ወርቅና ተራ ድንጋይ የሚለያቸው ነገር ምንድነው? አስባችሁ ታውቃላችሁ? ወርቅ ለዘመናት የነበረ እጅግ በጣም ውድ የነበረ ነገር ነው። በፊትም ያለ አሁንም ያለ እጅግ በጣም ተፈላጊ ነገር ነው እና ዋጋው ከዚህ ጊዜ ወደ ጊዜ ደግሞ ከፍ እያለ የሚሄድ ነገር ነው እና ስታስቡት ወርቅ መሬት ውስጥ እያለ ከሌሎች አፈሮች ጋር ተደባልቆ ነበረ እና ልክ በእሳት ሲፈተን ድጋሚ በእሳት በኬሚካል በምን ሲፈተን ሪል ወርቅነቱ እየጠራ ይበልጥ ዋጋው እየጨመረ ይመጣል። በህይወታችን ውስጥ የምናሳልፈው መከራ ልክ እንደ ወርቁ ውድ ሰዎች እንድንሆን እያደረገን የተሻለ ቦታ እንድንደርስ የሚያጠነክረን የሚያበረታን አይነት ነገር ነው እንጂ የሚያሳንፈን አይደለም። ሰው እኮ ከፍሎ ጂም ቤት ይገባል አይደል? ሰው ከፍሎ ሄዶ ክብደት ያነሳል አይደል? ክብደት የሚያነሳው ሰውየው ክብደት የማንሳት ሱስ ስላለበት ነው እንዴ? አይደለም። ግን ሰውየው ምንም በእጁ የሚሰራበት ነገር ካልሆነ አጥንዶ ፍጠደ እጁ ይሰልላል አይደል? ማለት በቃ የሆነ ደካማ ይሆናል ምናምን ነገር። ሰው ለመጠንከር ምን ያደርጋል? እየሄደ እየከፈለ አስባችሁታል ጋይስ? ሄዶ ብር አውጥቶ ከፍሎ ተሸክሞ ይመጣል እና ተሸክሞ ከዛ በኋላ ግን ይጠነክራል ነው። ከዛ ብዙ ነገሮችን ሰርቫይቭ ማድረግ ይችላል አይነት ነገር ነው። በህይወታችን ውስጥ ደግሞ መከራ ልክ እንደዛ ጡንቻችንን ዴቨሎፕ የምናደርግበት የሜንታሊቲያችንን የምናሻሽልበት በጣም አስፈላጊ የሆነ ነገር ነው። ዋናው ነገር ግን በፈተና ውስጥ ጸንተን ማለፍ መቻል ነው ማለት ነው። አይኖ ኢትዮጵያ ውስጥ ነገሮች ሊከብዱ ይችላሉ። ከዛ ደግሞ በጾታ ጋር ተያይዘው የሚመጡ ከባድ ነገሮች ሊኖሩ ይችላሉ። ከድህነት ጋር ብዙ ነገሮች ሊኖሩ ይችላሉ። ግን በዛ ሁሉ መሀል ዋናው አስፈላጊ ነገር ነው ብዬ የማስበው ነገር ጸንቶ ማለፍ መቻል ነው። ብርቱ ሰው መሆን መቻል ነው። ከዛ ደግሞ ብዙ ሰው ፈተናውን እንዳያልፍ እዛው እየወደቀ እንዲቀር የሚያደርገው ኢቭን አንዳንድ ጊዜ ምን ያጋጥማል? ሰው ፈተናውን ያልፋል፣ የነበረበት ነገር ያልፋል፣ ግን ትራውማታይዝድ ይሆንና ያንን ነገር ከውስጡ ማውጣት ይከብደዋል። ለምሳሌ ቤተሰቡን ያጣ ሰው ሊሆን ይችላል፣ ወይ በቃ የሚወደውን ሰው ያጣ ሰው ሊሆን ይችላል። ያን ነገር ያጣውና ከዛ ግን ማለት ኢቨን ካለፈ በኋላ ሰርቫይቭ አድርጎ ለማለፍ ይቸገራል። ወራት አመታት ከተቆጠሩ በኋላ ራሱ ማለት ነው። እና ዋናው ነገር ምንድነው? በቃ በህይወታችን ውስጥ ምንም ነገር ቢመጣ አስተምሮን የተሻለ ሰው አድርጎ ሊያሳልፈን ነው የሚሄደው። ግን አጠቃቀሙን ካላወቅን ወደ ታች አዝግጦ ጥሎ አውርዶን ነው የሚሄደው ማለት ነው። በሁኔታዎች ሁሉ ጠንካራ ሰው ልንሆን ይገባል ማለት ነው። ማለት አዲስ ነገር አይደለም። በቃ ከፀሐይ በታች ያለ የትኛውም ነገር ለሰው ልጅ አዲስ ነገር አይደለም። ዋናው ነገር ግን በፈተና ውስጥ ጸንቶ ማለፍ መበረታት መቻል ነው። እና ሌላው ብዙ ሰው በቃ ትልንትናው እንዳያልፍ የሚያደርገው ሁልጊዜ እዛው እንዲሆን የሚያደርገው ኢቭን አመታት ካለፉ በኋላ ምንድነው ስንል ሰውየው ራሱን ይቅር ለማለት ይቸገራል። አይኖ ሰምታይምስ ለራስ ይቅርታ ማድረግ በጣም አስቸጋሪ ነገር ነው። ማለት በጣም ትልቅ ስህተት እንሰራና ከዛ ስህተት ከሰራን በኋላ በቃ ዞር ብለን ስናስብ ሁልጊዜ በቁጭት ውስጥ እንኖራለን። ሁልጊዜ በሀዘን ውስጥ ምን ሆኜ ነው እንደው ያቀን ሁልጊዜ በትዝታ ውስጥ ሁልጊዜ በትላንት ውስጥ እንኖራለን። ግን ጋይስ ሁላችንም ሰዎች ነን እኮ አይደለ? ዶንት ቢ ሃርድ ኦን ዮርሰልፍ። ማለት ሰው ከሆነን ሁሉም ሰው ስህተት ይሳሳታል አይደለ? አንተ ብቻ ወይም አንቺ ብቻ አይደለም በህይወት ውስጥ የተሳሳት ነው፣ ሁላችንም እንሳሳታለን። ዋናው ቁም ነገር ግን ስህተቱን አለመድገምና ከዛ ስህተት ውስጥ ተምሮ ማለፍ መቻል ነው። ግን ሁልጊዜ ራሳችንን የምንወቅስ ከሆነ ራሳችንን በቃ እንዴት እንደዛ አደረኩኝ እንዴት እንደዛ እያደረግን ሁልጊዜ ራሳችን ላይ ከባድ የምንሆን ከሆነ ታፍ የምንሆን ከሆነ በጣም ከባድ ነው የሚሆነው። አስባችሁ ታውቃላችሁ? ማለት እስኪ አስቡት፣ የሆነ በቃ ስናሳካ የሚገርም ነገር ስንሰራ ለራሳችን በቃ እኔ ጀግና እንደዚህ ሽልማት በቃ ማጨብጨብ በደስተኛ መሆን ምናምን። ግን የሆነ ነገር ስናጎድል ደግሞ ስናዝን ግን ራሳችንን ማጽናናት አንፈልግም። ብዙዎቻችን ራሳችን ላይ ክፉ እንሆናለን ምናምን ነገር። ግን ለምን? ማለት ለራሳችን ታማኝ ጓደኛ መሆን አለብን ብዬ አስባለሁ።
እወዳለሁኝ። ታማኝ ጓደኛ ደግሞ በደስታ ጊዜ የሚያጨበጭብ ብቻ ሳይሆን በሀዘንም ጊዜ ከጎን ሆኖ በቃ አይዞ በርታ ይሄም ያልፋል እያለ የሚያጽናና፣ ስንሳሳት የሚያበረታ ነው። ኢማጂን እስኪ ጋይስ በጣም የምትወዱትን ሰው እንኳን ይቅርታ ታደርጉለታላችሁ አይደል? ታዲያ ለምንድን ነው ለራሳችሁ ይቅርታ ማድረግ ማትችሉት? ሰው ያለፈው አልፏል። በቃ እንዴት ነው የፈሰሰ ውሃ አይታፈስም አይደል? አንድ ጊዜ ፈሷል፣ ምን ታረጉት አትችሉም። ግን በቀጣይ ውሃ ሲኖራችሁ ላለማፍሰስ ትጥራላችሁ ነው። ብዙ ሰው በፈተና ውስጥ ለማለፍ የሚቸገርበት ነገር አንዱ ለራሱ ይቅርታ ማድረግ ነው። ግን ጋይስ በቃ ሆኗል፣ ምንም ማድረግ አንችልም። በቃ አክሰፕት ፓስት ማለት የትላንትናው ህይወታችንን ጥፋታችንን አክሰፕት አድርገን ወደፊት ነው መገስገስ ያለብን እንጂ ሁልጊዜ ራሳችንን እያወቀስን እንዲህ ማለት is not fair። እና በሀዘናችን ጊዜ በወደቅንበትም ሰዓት ሁሉ ራሳችንን በራሳችን ማጽናናት መቻል አለብን። ራሳችንን እንደምንወድ ለራሳችን መንገር አለብን። ራሳችንን ማበረታት አለብን። ካልሆነ ጋይስ አስቡት፣ በጣም ረጅም ጆርኒ ነው ያለው። እንዴት ነው ያን ሁሉ ጆርኒ ሰርቫይቭ አድርገን ልንኖር የምንችለው? ሁልጊዜ ጠዋት ተነስታችሁ ስትራግል ነው። እንዴት ነው ያን ሁሉ ሰርቫይቭ አድርጋችሁ የምትሄዱት? ራሳችሁን ማትወዱ ከሆነ፣ ለራሳችሁ ይቅርታ ማታደርጉ ከሆነ አይደለ? ህይወት በጣም አጭር ናት። ሁልጊዜ በቃ ከባዱን ነገር እያየን ፈተናን ብቻ እያሰብን ስትረስድ ለመሆን በቃ እድሜ ልካችንን የሆነ ገንዘብ ብቻ ለመኖር ገንዘብ ያስፈልጋል ኦብቪየስሊ፣ ግን እሱን ብቻ እያሳደድን ራሳችንን እያስጨነቅን ለመኖር ህይወት በጣም አጭር ናት። አሁን እያወራን እያለ አሁን ይህን ቪዲዮ እየሰማችሁ ልትሞቱ ትችላላችሁ። ምንም የምናውቀው ነገር የለም አይደል? ሰው ሁልጊዜ እያንዳንዷ ሞመንት ለራሳችን የሚገባንን ክብር የሚገባንን ፍቅር እየሰጠን እየጸናን ለተሻለ ህይወት እየተጋን ነው መኖር ያለብን እንጂ በዚህ ጥረት አጭር በሆነ ህይወት ከዛ ደግሞ ከባድ የሆነ ስትረስ ሆነን ማለት ስትረስ ውስጥ ገብተን ምናምን ነገር እዛት ወርሲት ማለት ገንዘብን መጣ ለደስታችን ነው፣ ሌሎችን ለማስደሰት ነው፣ የሆነ ነገር መጣ በህይወታችን የምንፈልገውን አሳካን ምናምን አደኢንድ የሆነ ነገር አቺቭ ለማድረግ ነው። ያን አቺቭ ስናደርግ ደግሞ የሆነ ኢሞሽንን ባይ ለማድረግ ነው አይደለ? የሆነ ኢሞሽን እንዲኖረን ነውና what if ያ ኢሞሽን አሁን ቢኖረን ማለት በቃ አሁን ላይ እኮ አንዳንድ ሰው ብር ለማግኘት ምናምን ብሎ ጤናውን ያጣና ልክ ሀብታም ሲሆን ብሩን የሚጨርሰው ኦልሬዲ ጤናውን ስላጣ በሆስፒታል ይሆናል ማለት ነው። ግን ምን ልላችሁ ፈልጌ ነው፣ በቃ በእያንዳንዱ ሞመንት ውስጥ በቃ ራሳችንን ልንወድ ይገባል፣ ራሳችንን ይቅር ልንል ይገባል። አይኖ አንዳንዴ ሰው አይረዳንም ያለንበት እያሳለፍን ያለው ነገር፣ ግን ያ ሁሉም ሰው የራሱ ቢዝነስ አለው፣ ሁሉም ሰው የራሱ ጭንቀት አለው፣ ሁሉም የሚያስበው የራሱ ነገር አለው አይደል? ስለዚህ በቃ እነሱን እንረዳለን፣ ራሳችንን እናጠነክርና ወደፊት እንሄዳለን። ለራሳችን ያለነው ራሳችን ነን አይደል? ለማንም የለም። ሁሉም ሰው የራሱን ተካርሎ ሊጋደል ነው የመጣው እንጂ ለሌላ ነገር አይደለም። እና እድሜ ልካችን እየታዘነልን ወይኔ እኔ እኮ እንዲሆኝ እያልን መኖር is not fair ማለት ሰው አሁን ሄደ እንደዚህ ተቸግሬ ምናምን ከንፈር ከመጥጣት የዘለለ ምንም ሊያደርግልን የሚችለው ነገር የለም። ከዛ በኋላ የሆነ ሰዓት በቃ የወሬ ማማማቂያ የቡና ማጣጫ ከመሆን ያለፈ ምንም ነገር የለም። እና ወድቀን ከቀረን ማንም አይደለም ተሰብሮ የሚቀረው ራሳችንን አይደለ? ስለዚህ ዓለም ሰርቫይቭ ያደረገ ሰው የሚቀጥልበት ነው። ስለዚህ እሱን አውቀን ሁልጊዜ በፈተናዎች ውስጥ መጽናት መቻል አለብን፣ መበረታት መቻል አለብን። ወደፊት በቃ ትልቁን ነው ማሰብ ያለብን፣ አሁን ላይ ያለውን ብቻ አይደለም። አሁን እንዴት ነው የሆነን ፎቶ በጣም ወደ አይናችሁ አቅርባችሁ ብታዩት it's huge በጣም ትልቅ ሆኖ ነገር ነው፣ ትልቅ የሆነ ነገር መስሎ ነው የሚታየን አይደለ? ግን what if ያንን ፎቶ ከፊታችሁ አርቃችሁ እንደዚህ ብታዩት ትንሽዬ እንደሆነ ትረዳላችሁ። ምን ልላችሁ ፈልጌ ነው፣ ህይወት ላይ የሚገጥመን ችግር ፈተና ምናምን ነገር አንዳንዴ በጣም ትልቅ የሆነ ነገር በጣም እንደ የምንልበት ነገር ሊሆን ይችላል። ግን አርቀን ስናስበው ማለት ሌላ ወገን ሆነን ስናስበው ሁኔታችንን ያለፍንበት ያለውን ነገር ከውጭ ወገን ሆነን ስናስበው በጣም ተራ የሆነ ነገር ነው የሚመስለን። ኢቭን ካለፍነው በኋላ ድሮ ታስታውሳላችሁ ሆነ አንዳንድ ልጆች ሆነን ብስኩት ካልተገዛልኝ በቃ ብስኩት አልተገዛልንም ማለት ለኛ ትልቁ ህመማችን ነበረ፣ ወይም ትልቁ ችግር ነበረ ለኛ በዛ ሰዓት። ወይ የሆነ ጨዋታ እንዳትወጡ ከቤት እንዳትወጡ ተብለን መከልከላችን ለኛ በጣም ትልቁ በቃ ፔን ነበረ። ግን የሆነ ሰዓት ካደግን በኋላ ግን ያ ነገር ተራ እንደነበር እንረዳለንና ይሄንንም
ህመም ስናድግበት ከፍ እያልን እየበሰልን ስንመጣ ተራ ነገር እንደነበረ እንረዳለን እና እንማርበታለን ማለት ነው። ሶ ሐሳቤን ጠቅለል ሳረገው ሁሉም ሰው የራሱ የሆነ ችግር አለበት። እኛ ብቻ አይደለም በህይወታችን ውስጥ እየተፈተንን ያለነው፣ ችግር ያለብንም እኛ ብቻ አይደለንም። ሁሉም ሰው የራሱ የሆነ ችግር አለበት። ሶ በችግር ውስጥ ዋናው ቁም ነገር ነገን ለማየት ዋናው የሚያስፈልገው ነገር ጽናት ነው፣ ብርታት ነው፣ ራስን ይቅር ማለት ነው፣ ወደፊት መገስገስ መቻል ነው። ሶ እነዚህን ሁሉ ይዘን ወደፊት እንሂድ፣ ራሳችንን እንውደድ ለማለት ነው። ስለተከታተላችሁኝ አመሰግናለሁ።